ጠቅላይ ሚኒስትር አብይ አህመድ ዶክተር አብይ አህመድ በውጭ ሀገራት የሚኖሩ ሁለተኛ ትውልድ ኢትዮጵያውያን በሶስት ዙር ወደ ሀገር ቤት እንዲገቡ ጥሪ አቀርበዋል። ኦኬ የመጀመሪያው ዙር ጥሪ ከታህሳስ 20 እስከ ጥር 20 ድረስ ሲሆን ኮኔክት ቱ ካልቸር በሚል በውጭ ሀገራት የሚኖሩ ሁለተኛ ትውልድ ኢትዮጵያውያን ወደ ሀገራቸው በመግባት የተሰሩ ስራዎችን እንዲመለከቱና እንዲጎበኙ ያለመ ነው። ሁለተኛው ዙር ኮኔክት ቱ ሂስቶሪ በሚል በቅርቡ በአዲስ አበባ ከሚካሄደው የአፍሪካ ህብረት ስብሰባ ጎን ለጎን የሚከናወን ሲሆን ወደ ሀገራቸው የሚገቡ ሁለተኛ ትውልድ ኢትዮጵያውያን ታሪካቸውን የሚረዱበትና የሚያውቁበት ይሆናል ተብሏል። ኦኬ ሶስተኛው ዙር live our legacy በሚል ስያሜ የሚደረግ ሲሆን በውጭ ሀገራት የሚኖሩ ሁለተኛ ትውልድ ኢትዮጵያውያን የተጀመሩ ስራዎችን እንዲያገዙና በሀገራቸው ንቁ ተሳትፎ እንዲያደርጉ ያለመ ነው። ታህሳስ 13 ቀን 2016 ዓመተ ምህረት በዚህ ይቀጥል ካላችሁ ሁሉም ለእናንተ የሚያቀርብ ይሆናል። ተከታተሉን ጋይስ። I love you. Thank you.